የአውሮፓ ቻምፒዮንስ ሊግ ፍጻሜ የክለብ እግር ኳስ የመጨረሻው መድረክ ነው። ግፊቱ ጣራ የነካበት፣ ለስህተት ቦታ የሌለበት፣ የእግር ኳስ ጥበብ በጥጉ የደረሰበት እና ድራማው ከማንም ቁጥጥር ውጭ የሚሆንበት ምሽት ነው። በታሪክ እጅግ ብዙ ድራማ የሞላባቸውን የፍጻሜ ጨዋታዎች አይተናል። ግን በ2005 ኢስታንቡል ላይ እንደተመለከትነው አይነት በፍጹም በዛ ምሽት የሆነውን ስትሰሙ ቃላት ያጥራቸዋል። ይህ ጨዋታ በወቅቱ በዓለም ላይ በነበሩት ሁለት ምርጥ ቡድኖች መካከል ነበር። በአንድ በኩል ባርሴሎናን፣ ማንቸስተር ዩናይትድን፣ ኢንተር ሚላንንና ፒኤስቪ እያሸነፈ የመጣው የጣሊያኑ ገናና ክለብ ኤሲ ሚላን፣ በሌላ በኩል ሊቨርኩሰንን፣ ጁቬንቱስንና ቼልሲን አሸንፎ የደረሰው የእንግሊዙ ሊቨርፑል። ሁለቱም ቡድኖች ይህን መድረክ በላባቸው በጥረታቸው ያገኙት መሆኑ ምንም ጥርጥር አልነበረውም። ሁለቱንም ቡድኖች የተጫዋቾች ዝርዝር ስትመለከቱ ይህ ጨዋታ በታሪክ መዝገብ ላይ የሚሰፍር እንደሚሆን ትገምታላችሁ። የኤሲ ሚላንን ስብስብ እስቲ ያስቡት። ዲዳ፣ ካፉ፣ ስታም፣ ኔስታ፣ ማልዲኒ፣ ፒርሎ፣ ጋቱሶ፣ ሴዶርፍ፣ ካካ፣ ሼቭቼንኮና ክሪስፖ፣ ከግብ ጠባቂ እስከ አጥቂ በታላላቅ ተጫዋቾች የተሞላ ኦል ታይመርስ የሚባለው አይነት ቡድን ነበር። ይህን ቡድን ደግሞ የሚመራው ታላቁ አሰልጣኝ ካርሎ አንቸሎቲ ነበር። በሌላ በኩል ሊቨርፑል እንደ ሚላኑ በዓለም አቀፍ ደረጃ እጅግ የተደነቁ ስሞች ባይኖሩትም የራሱ የሆኑ ኮከቦችን ይዞ ነበር። ስቴቨን ጄራርድ፣ ዣቢ አሎንሶ፣ ጄሚ ካራገር፣ ሳሚ ሂፒያ፣ ዮን አርነ ሪሴ፣ ጂብሪል ሲሴና እነርሱን የሚመራው ታክቲሽያኑ ራፋኤል ቤኒቴዝ ነበር። ወደ ጨዋታው ሲገባ ኤሲ ሚላን የማሸነፍ ሰፊ ግምት ነበረው። በስም የተሻሉ ተጫዋቾች ስላሉት ብቻ ሳይሆን በዚህ መድረክ ላይ ባለው ልምድም ጭምር። ገና ከ2 ዓመት በፊት የቻምፒዮንስ ሊግ ዋንጫን አሸንፈው ነበር። ሊቨርፑል በበኩሉ ከ1984 ወዲህ ይህን ዋንጫ ዳግም አላነሳም። በእነዚህ 21 ዓመታት ውስጥ ሚላን ዋንጫውን 4 ጊዜ በማንሳት በውድድሩ ታሪክ ሁለተኛው ስኬታማ ክለብ ነበር። ስለዚህ ሚላን በልበ ሙሉነት ነበር ጨዋታውን የጀመረው። እናም ይህን በራስ መተማመን በተግባር ለማሳየት የፈጀባቸው 50 ሰከንድ ብቻ ነበር። አዎ 50 ሰከንድ። ጨዋታው እንደተጀመረ ፒርሎ ያሻማውን የቅጣት ምት የመቶ አለቃው የቡድኑ ሌጀንድ ፓውሎ ማልዲኒ በጥሩ ምት ወደ ጎል ቀይሮት ገና በመጀመሪያው ደቂቃ ሚላን 1-0 መሪ ሆነ። ይህ ጎል እስከ ዛሬ ድረስ በቻምፒዮንስ ሊግ ፍጻሜ ታሪክ የተቆጠረ ፈጣኑ ጎል ሆኖ ተመዝግቧል። ጨዋታን እንደዚህ በሆነ ሪከርድ ስትጀምር ምሽቱ ልዩ እንደሚሆን ታውቃለህ። ይህ ጨዋታ የተካሄደው በኢስታንቡል አታቱርክ ኦሎምፒክ ስታዲየም ነበር። ለመጀመሪያ ጊዜ የአውሮፓ የፍጻሜ ጨዋታ በቱርክ ሲካሄድ ለጣሊያኖቹ የቱርክ ደስታ ተርኪሽ ዲላይት እየሆነላቸው ነበር። ይህች ፈጣን ጎል ሊቨርፑልን ክፉኛ ነበር ያደባየችው። ግን ተስፋ ላለመቁረጥ ወሰኑ። ወዲያው ወደ ጨዋታው ለመመለስም ጣሩ። ጄራርድ ለሪሴ ያመቻቸለትን ኳስ ተከላካዮች አወጡበት። ጄራርድ በድጋሚ ያሻገረውን ኳስ ሂፒያ ገጭቶ ዲዳ ዳነበት። በ13ኛው ደቂቃ ሊቨርፑል ለጥቂት 2-0 ሊገባበት ነበር። ሴዶርፍ ከማዕዘን ያሻማውን ክሪስፖ ቢገጭም ሉዊስ ጋርሺያ ከጎል መስመር ላይ አወጣው። ለሊቨርፑል ነገሮች ከባድ ነበሩ። በ23ኛው ደቂቃ ደግሞ ሁኔታው ይበልጥ ጨለመ። ሃሪ ኩዌል ባጋጠመው ጉዳት ሜዳውን ለመልቀቅ ተገደደ። ቤኒቴዝ ገና በጊዜ ቅያሪ ለማድረግ ተገደደ። ቭላድሚር ሲሚቸርን አስገባ። ይህ በግድ የተደረገ ቅያሪ በኋላ ላይ ለሊቨርፑል ጥልቅ በረከት እንደሚሆን ማናሰበ። ለምን እንዳልኩ ቆይተን እንመለስበታለን። ግን እስከ መጀመሪያው አጋማሽ ድረስ ለሊቨርፑል ምሽቱ የሲኦል ያህል ነበር። ከቅያሪው በኋላ ካካ ሜዳውን ሰንጥቆ ለሼቭቼንኮ ሰጠው። ሼቭቼንኮም ጎል አስቆጠረ። ግን አይ የዳኛው ባንዲራ ተነስታ ነበር። ኦፍሳይድ። ሊቨርፑሎች በተስፋ ለመንቀሳቀስ ሞከሩ። ሉዊስ ጋርሻ ያገኛቸውን 2 አጋጣሚዎች ሳተ። ከዚያ በኋላ ሚላን በድጋሚ ነገሰ። ሊቨርፑሎች ኔስታ ኳሱን በእጁ ነክቷል ብለው
ፍጹም ቅጣት ምት ቢጠይቁም ዳኛው አልሰጣቸውም። ይህ ንትርክ እንዳለ ሚላን በካውንተር አታክ ፈጣን መልሶ ማጥቃት ወደ ሊቨርፑል ጎል ደረሰ። በ39ኛው ደቂቃ በዚህ ጊዜ ሼቭቼንኮ ኦፍሳይድ አልነበረም። ካካ ድንቅ በሆነ መንገድ ያቀበለውን ኳስ ሼቭቼንኮ ወደ ጎል እየነዳ ለክሪስፖ አመቻቸለት። ክሪስፖም በቀላሉ ሁለተኛውን ጎል አስቆጠረ። 2-0። ሊቨርፑሎች ከመጀመሪያው ጀምሮ ቢታገሉም ከረፍት በፊት 6 ደቂቃ ሲቀረው 2-0 ሆኑ። ከዚህ የባሰ ሊመጣ አይችልም ብለው ሲያስቡ ግን መጣ። አዎ መጣ። የመጀመሪያው አጋማሽ ሊጠናቀቅ 1 ደቂቃ ሲቀረው ካካ ከፒርሎ ኳስ ተቀብሎ ተከላካይ አታሎ አይን የሚያስር ሜዳውን የሚሰነጥቅ ድንቅ ኳስ ለክሪስፖ ላከለት። ክሪስፖም በዘዴ በውጭ እግሩ ኳሱን ከግብ ጠባቂው በላይ አሳልፎ 3-0። ይህ ምናልባት የጨዋታው ውብ ጎል ነበር። ሚላን ከዚህ ዓለም ውጪ የሆነ እግር ኳስ እየተጫወተ ነበር። ሁሉም ሰው ጨዋታው በመጀመሪያው አጋማሽ እንዳለቀ አሰበ። በቻምፒዮንስ ሊግ ፍጻሜ 3-0 መምራት ማንኛውም ቡድን የሚወደው ውጤት ነው። የሚላን ደጋፊዎች ማክበር ጀምረው ነበር። ብዙ የሊቨርፑል ደጋፊዎች ተስፋ ቆርጠው ነበር። እንዲያውም አንዳንድ የሊቨርፑል ደጋፊዎች ከእረፍት በኋላ ወደ ስታዲየም አልተመለሱም። ነገር ግን እነዚያ የተመለሱት ደጋፊዎች በሕይወታቸው ምርጡን ውሳኔ ነበር የወሰኑት። ምክንያቱም ሁለተኛው አጋማሽ በታሪክ አይተነው የማናውቀውን እብድ ድራማ ይዞልን መጣ። ራፋ ቤኒቴዝ በልብስ መቀየሪያ ክፍል ውስጥ አንድ ነገር ማድረግ እንዳለበት ያውቅ ነበር። ቤኒቴዝ ወሳኝ ውሳኔ ወሰነ። ተከላካዩን ስቲቭ ፊናንን አስወጥቶ አማካዩን ዲትማር ሃማንን አስገባ። ከ4-4-1 ፎርሜሽን ወደ 3-4-2-1 ቀየረው። ይህ አዲስ አደራደር የመቶ አለቃው ስቲቨን ጄራርድ ወደፊት እንዲገፋ፣ አሎንሶና ሃማን ደግሞ እንደ ተከላካይ አማካይ እንዲጫወቱ አስችሏቸዋል። ይህ ቀላል የሚመስል ለውጥ ሁሉም ነገር ቀየረው። ሊቨርፑል አንድ ነገር ለማድረግ ከፈለገ ፈጣን ጎል እንደሚያስፈልገው ያውቅ ነበር። በሁለተኛው አጋማሽ 9ኛ ደቂቃ ዮን አርነ ሪሴ ከግራ መስመር ኳሱን አሻገረ። የመቶ አለቃው ስቲቨን ጄራርድ ከሁሉም በላይ ዘሎ በግንባሩ ገጭቶ አስቆጠረ። 3-1። የቤኒቴዝ እቅድ መስራት ጀምሯል። ሚላን ድንጋጤ ውስጥ ገባ። ሁሉም ሚላን ወዲያው ተረጋግቶ ወደ ጨዋታው ይመለሳል ብሎ ሲያስብ ግን አልሆነም። የመጀመሪያው ጎል ከተቆጠረ ከ2 ደቂቃ በኋላ በመጀመሪያው አጋማሽ በጉዳት ተቀይሮ የገባው ቭላድሚር ስሚቸር ከሳጥን ውጪ ኳሱን መቶ መሬት ለመሬት ዲዳ ሊያድነው አልቻለም። 3-2። በ2 ደቂቃ ውስጥ 2 ጎል። ሲኦል ይመስል የነበረው ምሽት በድንገት ተለወጠ። በወቅቱ ተኝቶ የነበረ ሰው ሁሉ ተነሳ። ጨዋታው 3-0 ሲያልቅ ያየነው አሁን 3-2 ሆኗል። ሊቨርፑል የማይታመነውን ሊያደርግ ነው። ከ3 ጎል ተነስተው አቻ ሊሆኑ ይችላሉ። አዎ ይችላሉ። ሁለተኛው ጎል ከተቆጠረ ከ4 ደቂቃ በኋላ ስቲቨን ጄራርድ ወደ ሳጥን ውስጥ ሲገባ በጋቱሶ ተጠለፈ። ዳኛው ወደ ነጥቡ አመለከቱ። ፍጹም ቅጣት ምት ለሊቨርፑል። ዣቢ አሎንሶ ኳሱን አኖረ። ተንደርድሮ መታው። ዲዳ ዳነበት። ኳሷ ተመለሰች። አሎንሶ በድጋሚ በሙሉ ኃይሉ መጥቶ አስቆጠረ። 3-3። ይህንን እንዴት ማስረዳት ይቻላል? 5 ደቂቃ አይ 6 ደቂቃ ከ54ኛው እስከ 60ኛው ደቂቃ በ6 ደቂቃ ውስጥ ሊቨርፑል ከ3-0 ተነስቶ 3-3 አቻ ሆነ። በቻምፒዮንስ ሊግ ፍጻሜ ይህ
ተአምር ነው። ከዚህ በፊት አይተነው የማናውቀው ተአምር። አሁን የቀረው ስራውን መጨረስ ነበር። ግን ቻሉ። ቢያንስ በመደበኛው ሰዓት አልቻሉም። ሚላን መልሶ ለማጥቃት ሞከረ። ጂሚ ትራኦሬ ሼቭቼንኮ ሊያስቆጥር የነበረውን ኳስ ከመስመር ላይ አወጣው። ካራገር ወሳኝ ኳሶችን አቋረጠ። ጨዋታውም 3-3 እንዳለ ተጠናቆ ወደ ተጨማሪ ሰዓት አቀና። ተጨማሪው ሰዓት በሚላን ተይዞ ነበር። ከ2 ዓመት በፊት በፍጹም ቅጣት ምት እንዳሸነፉ አሁንም ወደዚያ መሄድ አልፈለጉም። እናም ያቺ ቅጽበት መጣች። በታሪክ ውስጥ ከታዩት ሁሉ የላቀች የግብ ጠባቂ ብቃት። ሼቭቼንኮ ከቅርብ ርቀት መጥቶ ዱዴክ አዳነ። ኳሷ ተመልሳለት በድጋሚ መታ። ዱዴክ በድጋሚ በምን አይነት ተአምር እንዳዳነው አይታወቅም። ፊቱ ላይ ኳሷ መታ ተመለሰች። ይህንን ስታይ ምሽቱ የሊቨርፑል እንደሆነ ታውቃለህ። ዱዴክ ሊቨርፑልን አዳነ። ግን አንድ ስራ ገና ቀርቶት ነበር። ጨዋታው ወደ ፍጹም ቅጣት ምት ሄደ። የመጀመሪያው ለሚላን ሰርጂኖ አናት ላይ ሳተ። የመጀመሪያው ለሊቨርፑል ሃማን ጎል። ሁለተኛው ለሚላን ፒርሎ ዱዴክ አዳነበት። ሁለተኛው ለሊቨርፑል ጂብሪል ሲሴ ጎል። ሊቨርፑል በ2 ጎል መምራት ጀመረ። ሶስተኛው ለሚላን ቶማሰን ጎል። ሶስተኛው ለሊቨርፑል ሪሴ ዲዳ አዳነበት። አራተኛው ለሚላን ካካ ጎል 2-2። አራተኛው ለሊቨርፑል ስሚቸር ያ ተቀይሮ የገባው ጎል። አሁን ሁሉም ነገር በዱዴክና በሼቭቼንኮ እጅ ሆነ። የዓለማችን ምርጡ አጥቂ አንድሪ ሼቭቼንኮ ካላስቆጠረ ሚላን ይሸነፋል። ካስቆጠረ ጨዋታው ይቀጥላል። ሼቭቼንኮ ተንደርድሮ በቀላሉ መታ። ዱዴክ ወደ ግራ ዘሎ አዳነ። አለቀ። ጨዋታው ተጠናቀቀ። ሊቨርፑል በመጀመሪያው አጋማሽ 3-0 ተመርቶ በአውሮፓ ሻምፒዮንስ ሊግ ፍጻሜ ታሪክ ታይቶ በማይታወቅ ሁኔታ ተመልሶ ከ21 ዓመታት በኋላ ዋንጫውን አነሳ። የሆነውን ነገር በትክክል ለማስረዳት ቃላት የሉም። ለዚህም ነው የኢስታንቡል ተአምር ዘ ሚራክል ኦፍ ኢስታንቡል ተብሎ የሚጠራው። ይህ እውነተኛ ተአምር ነው። ዳግም እንደዚህ አይነት ነገር በቻምፒዮንስ ሊግ ፍጻሜ ላይ እናያለን እጠራጠራለሁ።